የሚያውቅበት ስራ ከሱ አምልጦ ሰውየው ማታ ሙሉ ሲደክመው አንዳች ነገር የለም፣ አልያዘም። ሲደክም የለም፣ ይጥላል የለም፣ ይጥላል የለም። ለምን ብባል የለማ። ሃሌሉያ። ስለዚህ በቃ ከዚህ በኋላ ያዋጣናል ብለን የተከተለ ነው። ኢየሱስ ተይዟልና ሞቷል። ምንም አማራጭ ነው። ከዚህ በኋላ ያው መጥቶ የሞተ ሰው እንግዲህ ይመጣል ብሎ ተስፋ ቆርጦ ተቆርጦ እየተባለ ነበር። 3 ዓመት ተኩል እኮ ተምሯል። ኢየሱስ አስተምሯል እኮ እንደሚነሳ እንደሚሞት በወንበዴዎች እጅ ታልፎ እንደሚሰጠው ተምሯል፣ ሰምቷል። ነገር ግን ይሄ ሰውየው የት ነው የሚገኘው? ይህንን ሰውየው ሰዎች የቱ ጋር ነው የሚያገኙት? አንተ በጣም ሄዶ አድጓል የተባለው ሰውየው ትናንት ከወጣበት ጭቃ ቦታ ላይ አሁንም ይዛል። የት ኋላ ላይ ትናንት ና ተብሎ እየተጠራበት እዛ አለ። መጨረሻ ላይ ያው ነው አለዛ ደግመኛ ኢየሱስ ሲመጣ መጥቶ ሲጎበኝ ሲያየው እነ ጴጥሮስ የቱ ጋር ነው የተጠሩበት? እዛ ነው ያሉት። እዛ አንተ ጴጥሮስ አንዳች አለለ ብሎ በጠየቁ የለም። ምክንያቱም ለሱ ሰው መስመር የለም ባለው ጊዜ እንጂ መረቤን ወደ ቀኝ ጣላል። አይከብም። ማታ ሙሉ ደክመን ነበረ፣ ግን አሁን እንደ ቃል እንችላለን ብሎ ወደ ቀኝ ስጥል አባት ማታ ሙሉ የደከመው መረብ፣ ማታ ሙሉ ያልያዘው መረብ ከየት እንደመጣ የአሳው ብዛት ሊጎትቱ አቃታቸው። አንተ ጴጥሮስ ሞትኩት ወይ አለና ጌታ ነው። ትናንት ከዛ የቀረኝ ጌታ ነው። ለካ ተመልሶ ራሱ ነው የመጣው። ገባውና ልክ አሁን መሮጥ ጀመረ። መያዝ አልችልም፣ ከባድ ነው። እኔ ከዚህ በኋላ እሱን መያዝ አልችልም። እኔ እኮ ዋሽቻለሁ። እኔ ተመልሼ ጭቃ ውስጥ ገብቻለሁ። መያዝ አልችልም አለና ሮጠ። ምክንያቱም የወጣበት ስፍራ ነዋ የተገኘው። እንዴት አይሮጥም? ምክንያቱም ትናንት ከዛ ማንደር ውጣ ተብሎ ሰው ታጠምዳለ ብሎ ብዙ ትንቢት ሰምቶ ብዙ ቃል ሰምቶ ያለው ሰውየው ደግመኛ እዛ ቦታ ሲቀመጥ እንዴት አይሮጥም? ምን ብሎ ይቆም? በሱ ፊት ምን ብሎ የሱን ፊት ይያው? ግራ ገቡ። ስለዚህ እንዲህ ነው ጌታ ይቆማል። ሃሌሉያ። ኢየሱስም በዚች ቃል በእናንተ ላይ አንድ አዋጅ አውጃለሁ። ጌታ ይቆም የምትሉበት ትልቅ ምራክል በቤታቸው ላይ ይሆን። ልናገር በኢየሱስ ክርስቶስ ብዙ ዘመን ሰርታችሁ እንዳለ፣ ብዙ ዘመን ተምራችሁ እንዳለ፣ ብዙ ዘመን ሮጣችሁ ነገሮቻችሁን አስሮ የያዘ የተኛውም ኃይል ዛሬ በኢየሱስም እየተሰበረ ይሆን። ጌታ እኮ ነው የሚያስብን አዲስ ነገር በእናንተ ሕይወት ይሰራ፣ በአንተ ሕይወት ይሰራ፣ በእጅ ሕይወት ይሰራ። ሃሌሉያ። ስለዚህ ጌታ ብሎ የአሳዎችን ብዛት አየ። እግዚአብሔር ጌትነቱን ገለጠ። ሌላው በገሊላ ቃና ላይ ያለው ታምራት ነው። በገሊላ ቃና ላይ ባለው ኢየሱስ ክርስቶስ አብሮ ባለ ጊዜ ማርያም አንድ ቃል ነው የተናገረችው። ምንድን ነው ያለችው? ወይን ጠጅ እኮ አልቋል ብላ ነገረችው። አልቋል ብላ ስትናገር ኢየሱስ እንዲህ አለው፣ አንቺ ሴት ከአንቺ ጋር ያ ማለት ኢየሱስ ለማዋረድ የተናገረ ቃል ሲሆን ማንም ሰው ኢየሱስን ማዘዝ እንደማይችል አምላክ እንደሆነ የሚገልጽ ቃል ማንም ሊያዘው እሱ ጌታ እንደሆነ እሱ አምላክ። ሌላው ምንድን ነው? ሰው አዞኝ
ይችላል ይላል። እንዲህ ማለት ምን ማለት ነው ብላችሁ ብትሉ ማንም ሰው አስተያየት ሳይሰጥ እግዚአብሔር ስለ አንተ አስቦ አልሞ ለአንተ ያስፈልጋል የሚለውን አስቦ መስጣት ይችላል። ይችላል በዚህ ይችላል። ስለዚህ የእግዚአብሔር ቃል የምናገረው ምንድነው ብላችሁ ብትሉ እግዚአብሔር ካወጣ በኋላ ከችግር የተነሳ ወደ ኋላ የምትመለሱት፣ ከመከራ የተነሳ ወደ ኋላ የምትመለሱት፣ ከሚታዩት ነገር ስላልተመቸ ወደ ኋላ የምትመለሱት፣ እግዚአብሔር ከጠራችሁ በኋላ እግዚአብሔር እኔን ታገለግላለህ ለቤቴ ትሆናለህ ብሎ እግዚአብሔር ከጠራችሁ በኋላ ልክ ከዓለም ከወጣህ በኋላ አልፈልግም ካልክ በኋላ በቃ ከዚህ በኋላ እግዚአብሔር ብቻውን ይመጣል እሱ ብቻውን ይመራል ብለህ ከወጣህ በኋላ እንደገና የሚታየው ነገር ሳይመች ሲቀር ወደ ኋላ ከምትመለሰው የሚታየው ሳይመች ሲቀር እንደገና በዛ ጭቃ ውስጥ ከምትገባው መከራ ቢኖርህም አይዞህ እግዚአብሔር ይመራል። አይዞህ እግዚአብሔር ይመራሻል። ይህ መልእክት ለምን እየተናገረ እንደሆነ ታውቃላችሁ? ብዙ ሰዎች ወደ ጌታ ከዓለም ወደ ጌታ ይመጡና ከዓለም ወደ ጌታ ይመጡና ትንሽ ነገር ሰይጣን በትንሹ ነገር ሊከሳችሁ ሲፈልግ ትንሽ ጊዜ ውጊያው ከበዛ በኋላ እንደ የዛኛው ዓለም አይሻልም እንዴ ያኛው አይሻል ዘና ብዬ የምኖረው ምን እዚህ ጋር ምን ይምና ወዲያው ወዴት ይገባሉ? ወደ ጨለማ ላይ ይገባሉ። ወደ ወጡበት ይመጣሉ። ይሻላል ይላል። የሚሻል ይመስላል። ጅንም ደግሞ እንዲህ ይላል። አጠገብ ላይ ቀረብ ብሎ ይሻላል እኮ ያለው እኮ ነው የሚሻለው። እንዴ አንተ ምን ሆነህ እንዴ? አንተ ሲጀመር እኮ ተሳስተሃል። ሲጀመር ተሳስተሃል። አጠገብ ያለው ጀበታ ግን አልተሳሳትክም። በርስተ ያስከው ጌታ በርስተ መምራት የሚችል ነው። በርስተ ያስከው ጌታ በርስተ የሚመጣ ጌታ ነው። በርስተ ምንም አልተሳሳትክም። በርስተ ከዚህ በኋላ በርስተ ባንተ ላይ በርስተ እግዚአብሔር አምላክ በርስተ ታምራት መስራት ጀምራለሁ። እግዚአብሔር በርስተ ደግመኛ ይገለጣል። በርስተ ጡና አሜን በርስተ በገና ጨምራ አሜን በርስተ ምንም አልተሳሳትክም። እነ ጴጥሮስ ተያዘ የሚባለውን ከሰሙ በኋላ ወዴት ነው የሄዱት? የተጣሉበት ትናንት አሳ እየጠመዱ ያሉ ኢየሱስ አግኝቶ ከዚህ ውጡ ያለበት ከዚህ ውጡ ያለበት አያዋጣችሁም ያለበት አይሆንም ያለበት ወደዛ ሄዱ። ተመልሰው ኋላ ተመለሱ። ዛሬ ማንም የደረሰብህ ችግር ወደ ኋላ እየጎተተ ያለ ታንገር ወደ ፊት ወደ ኋላ ኢየሱስ ጌታ። እኔ አሁን መልእክት ነው እየተናገርኩ ያለሁት። ታንገር እንደ ጴጥሮስ ወደ ኋላ ያ ብቻ አይደለም። ጴጥሮስ ምንድነው ያለው? ኢየሱስ ክርስቶስ ጋር ቃል ስገባ እንዴ አንተን እኮ ይከተላለሁ ብሎ ያለው ጊዜ ኢየሱስ ምንድነው ያለው? ዶሮ እስከሚጮህ ስንት ትሄዳለህ ነው? 3 ትሄዳለህ። ካደው ሴትዩን ልጅውን አላውቅም አለው። አላውቅም